ሞት ይዞ አላስቀረውም። ድንጋዩን አንሱልኝ፣ መቃብሩን ክፈቱልኝ ሳይል በተዘጋ መቃብር ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በሕይወት በጤና እንኳን አደረሳችሁ፣ እንኳን አደረሰን። ሞት ይይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ከቁጥር 24 ላይ ምዕመናን ወምዕመናት የእኛ ጌታ ሞት ይዞ አላስቀረውም። ድንጋዩን አንሱልኝ፣ መቃብሩን ክፈቱልኝ ሳይል በተዘጋ መቃብር ተነሳ። የሰላም አምላክ ቅዱስ እግዚአብሔር ለዚህ ትንሣኤ ያበቃን ስሙ የተመሰገነ ይሁን። ዕለተ እሑድ ተነሳ። ሰኞ ምን ይባላል? ሰኞ ማዕዶት ይባላል። ማዕዶት ማለት አደወ ተሻገረ ካለው የግዕዝ ቃል የወጣ ሲሆን የኃጥአን ከሲኦል ወደ ገነት መሸጋገራቸውን የሚገልጽ ነው ማለት ነው። የተከናወነው ዕለተ ዓርብ ነው። አባቶቻችን ግን ለክብሩ ይመች ዘንድ ብለው ወደ ሰኞ አምጥተውታል ማለት ነው። ሌላው ማግሰኞ ይባላል፣ ማክሰኞ ይባላል። ቶማስ ነው እነሆ ካላየሁ አላምንም ያለው ቶማስ የእሱ መታሰቢያ ቀን ነው። የእግዚአብሔር ቤተሰቦች ሳያዩ የሚያምኑ ብፁዓን ናቸው። የሐዋርያትን አይን አድርገው የሐዋርያትን መኖር የራሳቸውን እንደ መኖር አድርገው በተለይ ለኛ ለኢትዮጵያውያን የሐዋርያትን አይን አድርገን የሐዋርያትን መኖር እኛ እንደኖር አድርገን ስለምንሰብክ የሐዋርያው የቶማስ አለማመን ወይም ደግሞ የእሱ መታሰቢያ ቀን ነው። ያ ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረበት ዕለት ነው። የቶማስ መታሰቢያ ነው ማለት ነው የሐዋርያው። ሌላው ዕለተ ረቡዕ ነው። ዕለተ ረቡዕ የአልዓዛር ቀን ነው። አልዓዛር እነሆ ከሙታን መካከል የተነሳው ከክርስቶስ ትንሣኤ በፊት ቢሆንም ነገር ግን በዓሉ በተለየ መልኩ እንዲከበር አባቶቻችን አልዓዛር ብለው ሰይመውታል። ዕለተ ሐሙስ ደግሞ ዋጋ የተከፈለለት አዳም አባታችን አዳም የእሱ ዕለት መታሰቢያ ነው። ታሪኩ ሰፊ ነው። ከጊዜያችን አንፃር አጠር አድርገን ለማየት ነው። ዕለተ ዓርብ ቤተክርስቲያን ትባላለች። ቤተክርስቲያን ማለት አንደኛ እያንዳንዳችን አካላችን ቤተክርስቲያን ይባላል። አንትሙ ቤተ መቅደሱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን ይላልና መጽሐፍ ቅዱስ። በሁለተኛ የእኛ መሰባሰብ ቤተ ክርስቲያን ነው። ሌላ በሶስተኛ ደረጃ ህንፃው ማለት ነው። አሁን ቤተ ክርስቲያን ስንል እኛ የታነጽንበት፣ እኛ ዋጋ ያገኘንበት፣ እኛ የከበርንበት፣ እኛ የምንታሰብበት ዕለት ናት ዕለተ ዓርብ። ምክንያቱም ከሞት ወደ ህይወት ያመጣበት ማለት ነው። ዳግም ስቅለትም ይላሉ አባቶቻችን። ሌላው ቀዳሚት ዕለተ ሰንበት የሴቶች ቀን ነው። ምዕመናን የሴቶች ቀን ቅድስት ቤተክርስቲያናችን የሴቶች ቀን ታከብራለች። እነሆ መድኃኒታችን ኢየሱስ ክርስቶስ ሙቶ ከተነሳ ዕለተ እሑድ የሳምንቱ ቅዳሜ ሁል ጊዜ የሴቶች ቀን ነው። ለምን? ቅዱሳት አንስት ጨለማና ሴት አይስማማም። ነገር ግን ጨለማው ሳይፈሩ ክርስቶስ ከሞተባት ዕለት ጊዜና ሰዓት ጀምሮ ሁል ጊዜ ወደ መቃብሩ ይመላለሱ የነበሩ ሴቶች የነሱ መታሰቢያ ቀን ነው። እናት ቤተክርስቲያን ቅድስት ቤተክርስቲያን በብሉይ ኪዳን ዋጋ የከፈሉ ልጆቻቸውን አስተምረው ለትልቅ ደረጃ ያደረሱ ባለውለታ ለሀገርም ዋጋ የከፈሉ በብሉይ ኪዳን እስከ ሐዲስ ኪዳን እስከ ዓለም መጨረሻ መልካም ሴቶችን ቤተክርስቲያን ታስባለችና ስለዚህ ቀዳሚት ቅዱሳት አንስት ናቸው ማለት ነው። እነሱ የሚታሰቡበት ዕለት ነው። ሌላው እሑድ ዳግም ትንሣኤ ይባላል። ሰላማቸው ክርስቶስ ሲቀበር ትልቅ ድንጋይ ተንከባሎ ሲገጠምበት ተስፋቸው ተሟጦ ነበረ። ተስፋቸው አብሮ ተቀብሮ ነበረ። እነሱም ቤት ዘግተው ሰላም ርቋቸው ያድነናል፣ ሰላም ያመጣልናል ያሉት አምላካቸው ሲሞት ተጨንቀው ነበር። ነገር ግን በተዘጋ ቤት ገብቶ የእኛ ጌታ ሰላም ለእናንተ ይሁን ያለበት ዕለት ስለሆነ ዳግም ትንሣኤ ይባላል። እንዲሁም ለሐዋርያት በብዛት ተገልጾ የታየበት ቀን ስለሆነ በህብረት ማለት ነው ለእያንዳንዳቸው በህብረት የታየበት ቀን ነው። ዳግም ትንሣኤ ግን ለብዙዎች ሐዋርያት የታየበት ዕለት ነው። በተዘጋ ቤት ገብቶ ሰላም ያለበት ስለሆነ ዳግም ትንሣኤ ይባላል ማለት ነው። ለዚህ ዕለት
ለዚህ ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሀገራችን የኢትዮጵያን የሰላሟን ትንሣኤ፣ የፍቅሯን ትንሣኤ፣ የመታሳሰቧን ትንሣኤ ያቅርብልን። እያንዳንዳችን ፍጻሜያችንን ያሳምርልን። መልካም በዓል ይሁንልን። አሜን።